ጤና ይስጥልኝ። ለአሁን ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹን እናስቀድም። ለመንግስትና ለግል ሰራተኞች አዲስ የደሞዝ ጭማሪ ተጠየቀ። እንዲሁም ለጡረተኞች እጅግ አስቸኳይና ጠቃሚ መረጃ ወጥቷል። በዝርዝር እነግራችኋለሁ። አብራችሁን ቆዩም። በቅድሚያም የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን 3000 አዳዲስ ማህበራት ሊመሰረት መሆኑን አስታወቀ። የሰራተኞች የመብት ጥሰትን ለመከላከል በሁሉም ክልሎች በሚገኙ ቅርንጫፎች ባለሙያ መመደቡን ገልጿል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በሀገሪቱ ያለውን የሰራተኛ ማህበራት ምጣኔ ለማሳደግ ታስቦ በተያዘ እቅድ መሰረት 3000 የሚደርሱ አዳዲስ የሰራተኛ ማህበራትን ለማደራጀት እየሰራ መሆኑን ገልጿል። ኮንፌዴሬሽኑ ይህንን እርምጃ የወሰደው ሰራተኞቹ ሲደራጁ አሰሪዎች ከስራ የማባረርና ከደረጃ ዝቅ የማድረግ እንዲሁም መሰል ችግሮች በሀገሪቱ እየተስተዋሉ ባለበት ወቅት መሆኑን አስታውቀዋል። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ለአሃዱ ሬዲዮ እንደተናገሩት ሰራተኞችን ከመንግስት ጋር በመተባበር የማደራጀት ስራ የሚካሄድ ሲሆን ይህን ማድረግ ያስፈልገውም በሀገሪቱ የሰራተኛ ማህበራት ምጣኔ አነስተኛ በመሆኑ ምክንያት ነው ተብሏል። ማህበራቱ በየክልል ቅርንጫፍ ጽህፈት ቤቶች በኩል ሰራተኞችን የማደራጀት ስራ እንደሚካሄድ ገልጸው ማህበራት በሚደራጁበት ወቅት አሰሪዎች የሰራተኛ መብትን እንዲያከብሩ መንግስት የግንዛቤ ማስጨበጫ ስራ መስራት እንዳለበት አሳስበዋል። አቶ ካሳሁን አክለውም የሰራተኞች መደራጀትን ጨምሮ ሌሎች መብቶቻቸውን በማፈን የመብት ጥሰት የሚያደርሱ ኢንዱስትሪዎችን በቅርበት ለመከታተልና አፋጣኝ መፍትሄ ለመስጠት በማሰብ በሁሉም ክልሎች በሚገኙ የኮንፌዴሬሽኑ ቅርንጫፎች በቅርበት የሚሰሩ ባለሙያዎች መሟላታቸውን አስታውቀዋል። ተቋማት የፈጸሙት የመብት ጥሰት ሪፖርት በሚደረግበት ጊዜ በውይይት መፍታት ካልቻለ ኮንፌዴሬሽኑ ወደ መደበኛው ፍርድ ቤት እንደሚያቀርበውም ተናግረዋል። ኢሰማኮ በመላ ኢትዮጵያ የሚገኙ ሰራተኞች ጋር ደርሶ እያንዳንዱን ድርጅት መጠየቅ አይችልም ያሉት ፕሬዝዳንቱ ኮንፌዴሬሽኑ ተደጋጋሚ ቅሬታ የሚቀርብባቸውን ተቋማት በመለየት የቅርብ ክትትል እንደሚያደርግ ጠቁመዋል። የኮንፌዴሬሽኑ ቅርንጫፎች በሁሉም የኢትዮጵያ ክልሎች የሚገኙ ሲሆን እንደ ኮምቦልቻ፣ ባህር ዳር፣ ጎንደር፣ አዳማ፣ ጅማና ሻሸመኔ ባሉ ትላልቅ ኢንዱስትሪ መገኛ ከተሞች የበለጠ ትኩረት እንደሚደረግ አቶ ካሳሁን ገልጸዋል። በተጨማሪም ዝቅተኛ የደሞዝ ወለል የመወሰን ስራ አሁን ላይ ለሲቪል ሰርቪስ ሰራተኞች ዝቅተኛ የደሞዝ ወለል መወሰኑን በማንሳት ለግል ሰራተኞችም የደሞዝ ወለል ለመወሰን ስራ መጀመሩን አስታውቀዋል። ማህበሩ ይህ የደሞዝ ደረጃ በፍጥነት ለግል ሰራተኞች ተግባራዊ እንዲደረግ እንደሚጥርም ተናግሯል። የግል ሰራተኞችን ዝቅተኛ የደሞዝ ደረጃ የሚወስነው ቦርድ የሚኒስትሮች ምክር ቤት በሚያወጣው ደንብ ቁጥር እንደሚቋቋም ገልጸው የቦርዱ ዋነኛ ስራ ዝቅተኛ የደሞዝ ደረጃን መወሰን መሆኑን አብራርተዋል። አቶ ካሳሁን ፎሎ በተጨማሪም ይህ ቦርድ ስራውን ሲያከናውን በጥናት ላይ የተመሰረተ ስራ እንደሚሰራና ለግል ሰራተኞች ብቻ የተቋቋመ መሆኑን አውስተዋል። የሚቋቋመው ቦርድ የመንግስት የደሞዝ ደረጃን የማያወጣ መሆኑንም ጠቁመዋል። ይህ የሆነው የመንግስት ሰራተኞች የደሞዝ ደረጃ ቀድሞ በመውጣቱ ምክንያት ነው። ይህ በእንዲህ እያለ በአቶ መኩሪያ ኃይሌ የሚመራው የኢትዮጵያ ሲቪል ሰርቪስ ኮሚሽን በ11 ቢሊዮን ብር ወጪ ለማስገንባት አቅዶ የነበረው ግዙፍ ህንፃ ፕሮጀክት ከጨረታ አሰጣጥ ጋር በተያያዘ በተነሳ የሙስናና የህግ ጥሰት ጥርጣሬ እንዲታገድ ተወስኗል። ምንጮች እንደገለጹት የኮሚሽኑ አመራሮች ይህንን ከፍተኛ ወጪ የሚጠይቅ ፕሮጀክት ለሶስት ተቋራጮች የሰጡበት መንገድ ግልጽነት የጎደለው እና የመንግስትን የግዥ መመሪያዎችን የጣሰ ነው። አመራሮቹ ከተቋራጮቹ ጋር በመመሳጠርና በሙስና ንክኪ ጨረታው አድሏዊ በሆነ መንገድ እንዲጠናቀቅ አድርጓል የሚል ጠንካራ ክስ ቀርቦባቸዋል። በዚህም በጸረ ሙስና ኮሚሽን ምርመራ እየተደረገባቸው መሆኑና ፕሮጀክቱ እንዲታገድ መደረጉ ተሰምቷል። ለግንባታው ከተመደበው 11 ቢሊዮን ብር አንጻር ጨረታው ዓለም አቀፍ ደረጃውን የጠበቀና ከፍተኛ ግልጽነት የሚጠይቅ ቢሆንም ሂደቱ ግን በህቡና በተወሰኑ አካላት ፍላጎት ብቻ ተጠቅልሎ ለሶስት ከአመራሩ ጋር ጥብቅ የሙስና ግንኙነት ላላቸው ተቋራጮች እንዲሰጥ መደረጉ ተረጋግጧል
ተብሏል። ይህንን ተከትሎም ጉዳዩን የሚመለከቱ አካላት ሂደቱ እንዲቆምና ምርመራ እንዲደረግ ትዕዛዝ አስተላልፈዋል። በሌላ በኩል ይህ ፕሮጀክት ይፋ ከተደረገበት ጊዜ ጀምሮ በኮሚሽኑ ሰራተኞች ዘንድ ከፍተኛ ቅሬታ ሲያስነሳ ቆይቷል። በኑሮ ውድነት እየተፈተኑ የሚገኙ የመስሪያ ቤቱ ሰራተኞች መንግስት የገባላቸውን የደሞዝ ጭማሪ ቃል ተግባራዊ ሲያደርግ በቢሊዮን የሚቆጠር ብር ለህንፃ ግንባታ ማዋሉ ቅድሚያ የሚሰጠውን ነገር ያለማወቅ ነው ሲሉ ተቃውሟቸውን ሲያሰሙ ነበር። ሰራተኞቹ ከህንፃ በፊት የሰው ህይወት ይቀድማል፣ በቅድሚያ የኑሮ ሁኔታችን ይሻሻል የሚል ጥያቄ በተደጋጋሚ ቢያቀርቡም አመራሩ ግን ጆሮ ዳባ ልበስ በማለት የግንባታውን ውል ለመፈራረም ሲንቀሳቀስ እንደነበር ምንጮች ጠቁመዋል። በተያያዘ ዜና ለጡረተኞች አስቸኳይ እጅግ ጠቃሚ መረጃ ወጥቷል። ናሽናል አይዲ ለጡረተኞችና ለመንግስት ሰራተኞች የማውጣት ዘመቻ ቀደም ብሎ መጀመሩ ይታወቃል። በመሆኑም ለጡረተኞች በሙሉ ከባንክ አካውንታቸው ጋር የማስተሳሰር ስራ ስለተጀመረ እስከ ታህሳስ 10 2018 ዓ.ም ድረስ የፋይዳ ቁጥራቸውን በመያዝ ክፍያ በሚፈጸምላቸው ባንክ ወይም የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ጽሕፈት ቤት በመሄድ እንዲያስመዘግቡ ማሳሰቢያው ወጥቷል። ነገር ግን እስከ ታህሳስ 30 2018 ዓ.ም ድረስ የማያስመዘግቡ ጡረተኞች ክፍያ የማይፈጸምላቸው መሆኑን ከወዲሁ እንዲያውቁት ተብሏል። በተጨማሪም ከጡረተኞች ውጭ ላሉ የባንክ ደንበኞች እስከ መጋቢት 30 ቀን 2018 ዓ.ም ድረስ የባንክ ሂሳባቸውን ከፋይዳ ዲጂታል መታወቂያ ጋር ማጣመር እንዳለባቸው ብሔራዊ ባንክ አሳስቧል። በሌላ በኩል ጡረተኞችና ጥቅማቸው አነጋጋሪ ሆኖ ቀጥሏል። የዛሬ ጡረተኞች የትናንት የህዝብና የሀገር ባለውለታዎች ናቸው። ዛሬ ላይ ደግሞ የእድሜ ባለጸጎች፣ አቅመ ደካሞች፣ ከእድሜ ጋር በተያያዘ የጤና እክል ተፈታኞች እንዲሁም ለታናናሾቻቸው አማካሪና መካሪ ዘካሪ አባቶች ናቸው። ታዲያ በነበራቸው የሀገር አገልግሎት ውለታ ልክ የጡረታ ተጠቃሚ ሆነው አይስተዋልም። ጡረተኞች ብዙዎቹ የቅርብ ደጋፊ ሀብትም ቤተሰብም ያላቸው አለመሆኑ ከእድሜ ጋር አብሮ የሚመጡ የጤና እክሎች ተጠቂ በመሆናቸው ከእድሜያቸው ጋር በተያያዘ ልዩ ድጋፍና እንክብካቤ የሚሻ ስነ ልቦና ስለሚፈጥር ልዩ የሆነ የጡረታ ክፍያ የሚያሻቸው መሆኑን መዘንጋት ያለበት አይመስለንም። አሁን ላይ ያለው ከበቂ በታች ስለሆነ ሊታሰብበት ይገባል።